በሁለተኛ ላይ የምናየው ታውረስ ወይም ከሚያዝያ 12 እስከ ግንቦት 12 የተወለዱ ሰዎችን ነው። እነዚህም የመረጋጋትና የጥራት ተምሳሌት ተደርገው ይወሰዳሉ። በዝግታ በሰላምና በመረጋጋት መነሳት ለታውረሶች የተፈቀደ ነው። ምክንያቱም ታውረስ በምቾት አምላክ ወይም ቬነስ የሚመራ በመሆኑ ድንገት መነሳት መንፈሱን ያውከዋል። ቀስ ብሎ አካባቢውን በማጣጣምና በእርጋታ ሲነሳ ለቀኑ ሰላማዊ መሰረትን ይጥልለታል። ሌላው የታውረሶች አዋጭ የጧት ልማድ ጥራት ያለውና የተረጋጋ የቁርስ ስርዓትን ማከናወን ነው። ምክንያቱም እንደ ምድር ወይም እርዝ ምልክትነቱ ታውረስ ከቁስ አካል ጋር መገናኘት ይፈልጋል። ጣፋጭ ቁርስን በተረጋጋ መንፈስ መመገብ የደህንነትና የመርካት ስሜትን ይሰጣቸዋል። ታውረሶች በቁማቸውና እየተዋከቡ ሲመገቡ ሆዳቸው ቢሞላም እንኳን ከአእምሯቸው ብዙ ይጎድላል። ሌላው ማድረግ ያለባቸው የጧት ልማድ ከተፈጥሮ ጋር መገናኘት ነው። ምክንያቱም ታውረሶች ከተፈጥሮ ጋር ጥልቅ ግንኙነት አላቸው። ንጹህ አየር መተንፈስ፣ ተክሎችን መንከባከብ ወይም በባዶ እግር ለደቂቃዎች መንሸራሸር ግትርነታቸውን አጥፍቶ የተረጋጋ አእምሮ እንዲኖራቸው ያግዛቸዋል።